ጉማር አንድ የሚገርመኝ ነገር ምንድን ነው? ኢትዮጵያ ውስጥ ምግብ ተማርን የሚሉ ሰዎች እስኪ ነይ እንጀራ ጋግረሽ፣ ቀይ ወጥ ሰርተሽ፣ ቅቅል ሰርተሽ፣ ፍርፍር ሰርተሽ አቅርብልኝ ወይም አቅርብልኝ ስትሏቸው ምንድን ነው የሚሏቸው? አይ እኔ የተማርኩት እኮ በርገርና ፒዛ መስራት ጠቅላላ የፈረንጅ ምግብ ነው እንጂ የኢትዮጵያ ምግብ መስራት አልችልም። ሄጄ እናቴን ወይም ደግሞ አካባቢ ያሉ አረቦች ጠርቼ ጠይቄ ነው መስራት የምችለው ይሉሃል። ወንድሜ ኢትዮጵያ ውስጥ የትምህርት ዝግጅት መማር ካለብህ መጀመሪያ ማሰብ ያለብህ ኢትዮጵያ ውስጥ በስፋት የሚበላውን የኢትዮጵያ ምግብ መስራት መቻል ነው ይመስለኛል። አብዛኛው ጊዜ ኢንተርናሽናል ወይም ደግሞ ትልልቅ የሆኑ ሆቴሎች ወይም ሬስቶራንቶች ፈረንጅ ከተለያየ ሀገር ወደ እኛ ሀገር ወደ ኢትዮጵያ ሀገር ሲመጣ የራሱ ምግብ እንድናቀርብለት ስለዚህ የፈረንጅ ምግብ መስራት መለማመድ አለብን ብለው ያስባሉ። ነገሩ እንደዛ አይደለም። እውነታው እንደዛ አይደለም። ፈረንጅ ወይም ደግሞ የተለያዩ ሰዎች ኢትዮጵያን ለማየት ለመጎብኘት ሲመጡ የኢትዮጵያ ምግብ የኢትዮጵያ የሆነውን ነገር ለመቅመስና ለማየት ነው እንጂ እዚህ የተለቸው ፒዛና በርገር ለመብላት አይደለም። ሲጀመር በቂ የሆነ የፒዛና የበርገር ወይም ደግሞ የተለያየ የውጭ ሀገር ምግብ ኢንግሪዲየንት ወይም ደግሞ ግብአት ኢትዮጵያ ውስጥ የለም። ኢትዮጵያ ውስጥ ያለው ለቀይ ወጥም የሆነ በርበሬ፣ ቅመማ ቅመም እና ለተለያዩ የኢትዮጵያ ወጣወጦች ሊሆኑ የሚችሉ ቅመማ ቅመም እና ግብአት ነው እንጂ የፈረንጅ ምግብ ስለሚሰራበት ግብአት የለም። እናም ደግሞ አይቻልም። ለምሳሌ ፒዛ እንስራ ቢባል ጣሊያን ውስጥ እንደሚሰራው ምንም በቃ ያማረ ፒዛ ኢትዮጵያ ውስጥ መስራት አይቻልም። ስለዚህ ስለማንችለው ነገር ከምንጋጋት በጣም ስለምንወደውና በጣም ኢትዮጵያን በምትታወቅበትን የሀበሻ ምግብ መስራት ብትለማመዱ ያዋጣቸዋል ብዬ አስባለሁ። ይሄ ነው ምክሬ።